አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ለእናንተ ይሁን ብያለሁ። እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከርማችኋል? አላችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እንግዲህ ከረጅም መጥፋት በኋላ ተመልሼ መጥቻለሁ ማለት ነው። ውድ ፋሚሊዎቼ እንግዲህ አበረታቱኝ፣ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉኝ ማለት ነው። አዲስ የሆናችሁ ለቤቴ፣ ነባሮችም ደግሞ እንግዲህ ላይክ ሼር በማድረግ አበረታቱኝ። ከረጅም ሰዓት ከመጥፋት በኋላ እንግዲህ ተመልሼ በአዲስ ነገር መጥቻለሁ ማለት ነው። ከአሁን በኋላ እንግዲህ አዳዲስ ነገር እየመጣለሁ ኢንሻአላህ ማለት ነው። እና ዛሬ የመጣሁበት ነገር መግቢያ ላይ እንዳሳየኋችሁ አይታችሁታል፣ ፒክቸሩም ማለት ነው። ሀቂቃ በጣም ከባድ ነው። የኢትዮጵያ ሕዝብ ግን ወዴት እየሄደ ነው? ሀቂቃ ምንድነው እያሰበ ያለው? ምንድነው እየሰራ ነው ያለ ነው? እና ይሄን የምትመለከቷት ልጅ እንግዲህ አስተማሪ፣ እኔ እንደዚህ አይነት አስተማሪ አላሁ አለም የቤት ስራ አልሰራሽም በሚል እንግዲህ እንደዛ አድርጋ ደብድባታለች እየተባለ በተለያዩ ሶሻል ሚዲያዎች እንግዲህ እየተንሸራሸረ ይገኛል ማለት ነው። የተለያዩ መግለጫዎችም ወጥተውበታል ማለት ነው። እና እኔም ከታዘብኩትና ገርሞኝ ነው ወደዚህ የመጣሁት ማለት ነው። ይሄ ሀቂቃ ስር የሰደደ ጥላቻ ወይም ተልእኮ ያለባት ነው የምትመስለው እንጂ ከአንድ መምህር ይሄ አይጠበቅም ማለት ነው። መምህር ማለት እኮ ህጻናቶችን፣ ታዳጊ ትውልዶችን አስተምሮ በስነ ስርዓት አንጾ አስተምሮ ነገ ሀገር ተረካቢ የሚሆኑ ትውልዶችን ማስተማር ነው አይደል እንዴ? የአስተማሪ ኃላፊነትና በጣም ትልቅ ነው። ከወላጅ ቀጥሎ አስተማሪ ማለት ነው። አስተማሪ ማለት በጣም ትልቅ ነገር ነው። እና በዚህ ልክ እንዴት ትገረፋለች? በዚህ ልክ እንዴት ትቀጣለች? ባትሰራስ የቤት ስራ ባትሰራስ በዚህ ልክ መቀጣት አለባት ብላችሁ ታስባላችሁ ወይ? እስኪ እናንተን አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው። እኔ በጣም ነው የደበረኝ ሀቂቃ፣ በጣም ነው ያሳዘነችኝ። ሰውነቷ እንደምታዩት ሱብሃንአላህ በጣም ነው የሚያስፈራው ማለት ነው። እንደዚህ እስከምትሆን ድረስ እኔ ይሄ በቃ በጎን የላካት ሰው አለ፣ ተልእኮ አላት እንጂ በጤናው አንድ መምህር አንድን ተማሪ የቤት ስራ አልሰራህም ብሎ እንደዚህ አይነት ድብዳቤ እንደዚህ አይነት ድርጊት ያደርጋል ብዬ እኔ አላስብም። ለነገሩ አገራችን ያው ከታመመ ስለቆየ እንግዲህ አላሁ አለም በጣም ከባድ ነው። በጣም ነው የሚዘገን ነው በጣም ማለት ነው። በጣም እስኪ የኔ ብሆን ብላችሁ ወይም የኔ ልጅ ብትሆን ብላችሁ አስቡት እንደምትሰማችሁ የምታደርጉት። እኔ ሳየው በጣም ነው የዘገነነኝ፣ በጣም ነው የሰቀጠጠኝ ሀቂቃ ማለት ነው። እንዴ በጣም ከባድ ነው። እንዴት እንደዚህ እስከሚሆን ድረስ ሰውነቷ እስከሚንደበደብ ድረስ እንዴት እንደዚህ አድርጋ እንዴ እንደዚህ አድርጋ ቅጥቅጥስ እንዴ! እባብ ሰው የሰው ልጅ እኮ ናት፣ እባብ ናት እንዴ! እባብ ናት እንዴ እንደዚህ አድርጋ የምትቀጠቅጣት ሀቂቃ ማለት ነው። ሐስቢ አላሁ ወኒዕመል ወኪል። እና ይቺ እውነት መምህር ናት ብላችሁ ታስባላችሁ? ወይም መምህር ናት ብለው ወይም በመምህር ካል አሳበው ሌላ አካል ደብድቧት እንደሆነ አላሁ አለም። ወይም ደግሞ መምህሪቱ የላካት ካለ ሴት የላከው ጅብ አይፈራም እንደሚባለው ተልእኮ ሊኖራት ይችላል እንጂ ይሄ እንደዚህ አይነት ይሄ በደል ግፍ ነው ብዬ ነው የማስበው። በጣም ግፍና በደል ተፈጽሞባታል በዚች በልጅ ላይ ማለት ነው። ለዚህ ለተደበደበችው ልጅ ሁላችሁም ቪዲዮ እየሰራችሁ ድምጽ ሆኗት ሀቂቃ ማለት ነው። ይሄ በቃ ለትላልቅ ሚዲያዎች እንዴ ያው መንግስት የመንግስትን ነገር እንኳን የወፊል ቀመው ግን በቃ የበላይ አካል የሚባለው እስኪ ማለት ፍትህ ማግኘት አለባት ይች ልጅ፣ ፍትህ ማግኘት አለባት ባይነኝ እኔ ማለት ነው። ድምጽ ሆኗት ሁላችሁም በየአቅማችሁ ጮሁላት ማለት ነው። በጣም ግፍ ነው። በጣም ተበድላለች የምር። ባሰራስ የተለያዩ ቅጣቶች አሉ አይደል እንዴ? ትምህርት ቤት ስናጠፋ ተቀተናል ሁላችንም አይደል? መምህር ይቀጣል እኮ። የመምህር ቅጣት እንደዛ አይደለም አይደል? ብዙ አይነት ቅጣቶች አሉ ክላስ ውስጥ። እንደዚህ አይነት ድብደባ እንደዚህ አይነት ይሄ በቃ ከባድ ነው ማለት ነው። እና ድምጽ ሆኗት ለዚህ ለተበዳይ ልጅ ድምጽ ሆኗት ሁላችሁም ለማለት ነው ዛሬ የገባሁት ማለት ነውና ውድ ቤተሰብ
የምናየው የምንሰማው ቀን ተቀን የተለያየ ዘግናኝ አጸያፊ ነገር ነው እያየንና እየሰማን ያለ ነው። እንግዲህ ይሄ በላ ነውና ከዚህ ከበላ ከሚመጣው በላ ሁሉ ፈጣሪ ይጠብቀን፣ መጨረሻችንን ያሳምርልን። ሰውን እንደ አላህ ልቦና ይስጠው፣ ሀቂቃ ልቦና ይስጣቸው። እንደዚህ ላሉ አረመኔ ጨካኝ ሰዎች አላህ ልቦና ይስጣቸው። አላህ የእጃቸውንም ደግሞ ይስጣቸው ማለት ነው። ጠይብ እና ቪዲዮውን ከወደዳችሁት እንግዲህ ላይክ አድርጉ፣ ሸር አድርጉልኝ ቪዲዮ ማለት ነው ሀባይብ